ኦኬ ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ የምናየው ኮንሴፕትስ ኦፍ ፎርስ የሚለው ነው። በባለፈው ቪዲዮ ስለ ፎርስ ኦፍ ፍሪክሽን አይተን ነበረ። ፎርስ ኦፍ ፍሪክሽን ሬዚስቲቭ ፎርስ ነው፣ የሙቪንግ ኦብጀክት የሚንቀሳቀስን አካል የሚቃወም ሬዚስቲቭ ፎርስ ነው ብለን አይተን ነበር። በባለፈው ሁለት አይነት ፍሪክሽን ፎርስ እንዳለው አይተን ነበረ፣ ስታቲክ እና ካይኔቲክ ፍሪክሽን እንዳሉ አይተን ነበር በባለፈው። ስታቲክ ፍሪክሽን ማለት ምን ማለት ነው ብለናል። አትረስት የሆነ ኦብጀክት አትረስት ብለን አይተን ነበረ። ስታቲክ ፍሪክሽን ኮኤፊሽንት ኦፍ ስታቲክ ፍሪክሽን ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ብለን አይተን ነበረ። እንደገና ደግሞ አናዘር ፍሪክሽናል ፎርስ ኢኳልስ ቱ ኮኤፊሽንት ኦፍ ፍሪክሽን ሲባዛ በኖርማል ፎርስ ብለን አይተን ነበር በባለፈው እንግዲህ ጀነራል ይህንን ያየ ነው። ማክሲመም አማውንት ኦፍ ስታቲክ ፍሪክሽን ብለን እንደገለጽ ነው በባለፈው። ስታቲክ ፍሪክሽን ጋር ተመሳሳይ ነው። ስታቲክ ፍሪክሽን ለምሳሌ ስታቲክ ፍሪክሽን ለዛ ኖር ኢኳል ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ በኖርማል ፎርስ። ለምንድን ነው እንደዚህ ያልነው? ማክሲመም ስታቲክ ፍሪክሽን ለዛ ኖር ኢኳል ማለት ምን ማለት ነው? ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ኖርማል ፎርስ እኩል ሊሆን ይችላል። ስታቲክ ፍሪክሽን እዚህ ጋር ስታቲክ ፍሪክሽን ነው የምንጠቀመው፣ ወይም ማክሲመም ስታቲክ ፍሪክሽን ለዛ ኖር ኢኳል ኮኤፊሽንት ኦፍ ስታቲክ ፍሪክሽን ሲባዛ በኖርማል ፎርስ። ቢኮዝ የሆነ ኦብጀክት እዚህ ጋር ለምሳሌ በመቶ ኒውተን ለመግፋት ብትፈልጉ አልተንቀሳቀሰም፣ ማትረስት ነው። ስለ ስታቲክ ነው እያወራን ያለው። ይህ እስከተንቀሳቀሰ ድረስ ለዛ ነው ኢኳል የሚለው ለዛ ነው ማለት እስከተንቀሳቀሰ ድረስ የምታወጡ ስታቲክ ነው። ኢኳልቱ የምንለው ደግሞ ልክ የሚንቀሳቀስበት ታይም ሲደርስ ወይ ያልተንቀሳቀሰ ገና ማለት ልክ የሚንቀሳቀስበት ታይም ሲደርስ ነው ይሄን ፎርሙላ ዲስክራይብ የሚያደርግልን ማለት ነው። ካይኔቲክ ፍሪክሽን ደግሞ ካይኔቲክ ፍሪክሽን ኢኳልስ ቱ ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ሲባዛ በኖርማል ፎርስ ብለን ግልጽን አይተን ነበር። ኦኬ እንግዲህ በዛሬው ቪዲዮ ነው የምናየው ደግሞ የወርክን ሀሳብ ነው፣ ጽንሰ ሀሳብ እናያለን። at the end of this section you should be able to define and describe the scientific meaning of work, describe the quantitative relationship between work, force and displacement የሚለው እናያለን ማለት ነው። calculate the work done on an object, work done on an object define እናደርጋለን። brainstorming question እንሰራለን። እስኪ ለምሳሌ እዚህ ጋር if you carry a sack of ጤፍ from your home to market, how much work do you do? ሁለተኛ if you push a wall for 3 hours, how much work do you do? እዚህ ጋር ሁለቱም ጋር ስራ ትሰራ ልንለው አንችልም። because work which is equals to f times s። የመጀመሪያው ላይ if you carry a sack of ጤፍ ተሸከም ነው እንጂ ኦብጀክቱ ዲስፕሌስ አልሆነም አይደለ? ኦብጀክቱ ዲስፕሌስመንት ዜሮ ነው ማለት ነው። የመጀመሪያው ሲቹዌሽን ላይ s equals to 0 ነው። ዜን ወርክ equals to 0 ይመጣል መጀመሪያው ሲቹዌሽን ላይ። ስለዚህ ስራ ትሰራ አንልም ማለት ነው። እዚህ መጀመሪያው ሀሳብ ላይ ስራ ትሰራ እንል አንችልም። ሁለተኛው ላይ እዚህ ጋር ማለት ነው if you push a wall for 3 hours, how much work do you do? አሁንም ዲስፕሌስመንት የለም። ግድግዳው ብንገፈው ፎርስ አፕላይ እናደርጋለን፣ ወርክ which is equals to 0 እንላለን ማለት። ስለዚህ ስራ ትሰራ ልንለው አንችልም እዚህ ሁለቱም ጋር ሲቹዌሽን ላይ። ኦኬ ይሄ ነው ሳይንቲፊክ ሚኒንግ ኦፍ ወርክ። ወርክ እንግዲህ እናንተ ለምሳሌ የፈለገ ስራ ልትሰሩ ትችላላችሁ። በየዕለት ከዕለት ኑሯችን ላይ የተለያየ ስራ ልንሰራ እንችላለን። በጣም በርካታ ስራ በአእምሯችን እያሰብን የምንሰራው ስራ ነው የምንለው። ተሸክመን ስንዞር ብንውል ስራ ነው የምንለው። በፊዚክስ ግን በጣም ዲፈረንስ ላይ ነው የሚታየው ይሄ ማለት ነው። ለምሳሌ even if you feel tired holding a book for a hour, no work is done in physics. በፊዚክስ ምንም በቃ ማተር ያደርግም እሱ because the object doesn't move። ኦብጀክቱ ሙቭ ስላስካላደረገ ድረስ ማለት ነው። የፈለገ 24 ሰዓት ተሸክማችሁ ብትሉ ሙቭ እስካላደረገ የተሸከማችሁት ዕቃ ሙቭ እስካላደረገ ድረስ ስራ ትሰራ ልንል አንችልም። ምክንያቱም ስራ ትሰራ ሊባል የሚችለው ፎርስ አፕላይ ተደርጎ ዲስፕሌስመንቱ ሲንቀሳቀስ ነው ማለት ነው። ያ ፎርስ ያ ኦብጀክት እንዲንቀሳቀስ ያደርገው ብቻ ነው ስራ ተሰራ ልንል የምንችለው ማለት ነው። ስለዚህ በዚህ አይነት መንገድ የተለያየ ሚኒንግ ልንሰጠው እንችላለን በእኛ በየዕለት ተዕለት ኑሯችን ውስጥ ማለት ነው።
ስለዚህ የተለያየ ሚኒንግ እንሰጠዋለን ስንል ምን ማለታችን ነው? እዚህ ጋር ዲስክራይብ እንደሚያደርግላችሁ መጽሐፋችሁ ላይ the word work has a variety of meanings in everyday language። አዎ በርካታ ሚኒንግ አለው። in every sense the term work means to do something that takes physical እና ሜንታል ኢፈርት የሚወስድ ፊዚካል ወይም ሜንታል ኢፈርት የሚወስድ በሙሉ ስራ ሰራን ልንል እንችላለን። በት ኢን ፊዚክስ ወርክ ሃዝ ዲስቲንክትሊ ዲፈረንት ሚኒንግ የተለያየ ኮምፕሊትሊ የተለያየ ሚኒንግ ነው ያለው እኛ ከምናስበው ማለት ነው። ኮንሲደር ዘ ፎሎዊንግ ሲቹዌሽንስ በሳይንስ ምናልባት ከዚህ በፊት በሳይንስ እናውቀዋለን። አዎ ኦፍ ኮርስ ይታወቃል ፎርስ በሳይንስ ግን ወርክ ማለት ግን እዚህ ጋር ዲስክራይብ ሲያደርግልን በተለያዩ ሲቹዌሽን ዲስክራይብ በምናደርገው መንገድ አይደለም እዚህ ጋር ዲስክራይብ ሲያደርግልን ማለት ነው። ለምሳሌ a student holds up a heavy chair for several minutes ተሸክሞ ለበርካታ ደቂቃዎች ተሸክሞ ቆሟል። እንግዲህ ዲስፕሌስመንት ያ ኦብጀክት ዲስፕሌስ አያደርግም አስዩም እዚህ ጋር ኦኬ። ሁለተኛው ደግሞ a student carries a bucket of water along a horizontal path while walking at a constant velocity ኦኬ ሪሜምበር these two situations እነዚህ ሁለት ሲቹዌሽኖች ተመልከቱ። ለምሳሌ እዚህ ፊገሩ ጋር እንደምታዩት work is done because the force is applied in the same direction at the direction of the displacement እዚህ ጋር የኛው ፊገር ነው ይሄን የሚልላችሁ ምክንያቱም ፎርሱ ወደ ላይ ነው ፎርሱ ወደ ላይ ነው ዲስፕሌስመንት ወደ ላይ ነው ምክንያቱም ይሄ ሰውዬ ከዚህ ጋር ፎርስ ወደ ላይ አፕላይ እያደረገ ነው ዲስፕሌስመንቱም ወደ ላይ ነው ማለት ስለዚህ ስራ ሰርቷል እንላለን ፓራላል ናቸው ፎርስ ፓራላል ቱ ዲስፕሌስመንት ስለዚህ ከፍተኛ ስራ ተሰርቷል እንላለን ማለት ነው። እዚህ ጋር it may surprise you to now that as the term work is used in physics በፊዚክስ እንግዲህ ሚኒንግ ሲሰጠው ስራ ሰርፕራይዝ ልትደረጉ ወይም ሰርፕራይዝ ልትሆኑ ትችላላችሁ። there is no work done on the chair on the bucket ምክንያቱም እዚህ ጋር መጽሐፋችሁ ላይ ፊገሩ ላይ ለምሳሌ ይሄ ምንድን ነው ዲስፕሌስመንት ወዴት ነው? ወደዚህ ነው። ዲስፕሌስመንት ወደዚህ ነው። ፎርስ ወደ ላይ ነው which means perpendicular ናቸው። ፎርስ ዲስፕሌስመንት ይሄው perpendicular 90 ዲግሪ which means work equals to fs cos theta kan theta 90 ዲግሪ cos 90 ዲግሪ ደግሞ equals to 0 ነው which means work equals to f times 0 ብለን እንገልጻለን። በዚህ አይነት መንገድ ማብራራት እንችላለን በቀላሉ even though effort is required in both case effort ቢኖርም ቅድም እንደነገርኳችሁ መጀመሪያው ዴፊኒሽን ላይ የተለያየ effort ተጠቅመን የምንሰራው በሙሉ ስራ ነው የምንለው በእኛ አገላለጽ። በፊዚክስ ግን ኮምፕሊትሊ የተለያየ ነው። ስራ ሰራ ልንል አንችልም። effort ስለወጣ ብቻ ስራ ሰራ ልንል አንችልም። in physics ብሎናል work means the use of force to move an object ነው። ለምሳሌ የሆነ ኦብጀክት እዚህ ጋር ቢቀመጥ ፎርስ እዚህ ጋር አፕላይ ብታደርጉ ይሄ ኦብጀክት ወደዚህ ዲስፕሌስ ያደርጋል ኦኬ ዲስፕሌስ በሚያደርግበት ጊዜ እዚህ ጋር ይመጣል ማለት ነው። እዚህ ጋር ሲመጣ የሆነ ኦብጀክት እዚህ ጋር መጠነቁስ ያለው ኦብጀክት እዚህ ጋር ሲመጣ ይሄ ፎርስ ኦብጀክቱ እንዲንቀሳቀስ አድርጎታል። ለዚያን ጊዜ ስራ ሰራ ልንል እንችላለን ማለት ነው። ኦኬ ይሄንን ነው ማየት ያለብን። እዚህ ጋር ምንድነው not all forces that is እታች ያለው not all forces that is ይችን እታች ያለው የተቆረጠ ሀሳብ not all forces that is used to not all forces እዚህ ጋር ጻፈላችሁ not all force that is used to move an object does work ሁሉም አፕላይ የተደረገ ፎርስ ሁሉ ስራ ሰራ ልንል አንችልም። ሙቭ ያደረገው ሁሉ ስራ ተሰራ ልንል አንችልም። ምክንያቱም ፐርፐንዲኩላር እንዲሆን ስለሚችል for work to be done ስራ ሰርቷል ለመባል ምን አለ the force must be applied ፎርስ አፕላይ መደረግ አለበት። ለምሳሌ እዚህ ጋር ፊገሩ እንደምታዩት ይሄ አለ ከዚህ ወደዚህ ዲስፕሌስ ተደርጎ የመጣ ነው ይሄ ኦኬ ለምሳሌ ዲስፕሌስመንቱ ከዚህ ነው ፎርስ ደግሞ ከዚህ ነው ፓራላል ናቸው። ስለዚህ work is equals to fs ስለሆነ cos theta ስለሆነ ዳይሬክሽኑ ተመሳሳይ ነው። cos theta 0 ነው። cos 0 ዲግሪ ደግሞ ስንት ነው? theta 0 ከሆነ አንድ ነው። ስለዚህ work is equals to
ኤፍኤስ ይመጣል በዚህ ፊገር የምናየው ነገር ማለት ነው። ስለዚህ ይህን ፊገር የሚገልጽልን በዚህ ነው። ዩዝድ ቱ ሙቭ አን ኦብጀክት ነው የሚለን። ስለዚህ ስራ ተሰራ ለመባል እነዚህን ኮንሴፕቶች እናያለን። የግዴታ ፎርስ አፕላይ መደረግ አለበት። ለምሳሌ ይሄ እዚህ ጋር ፎርስ አፕላይ መደረግ አለበት። ይህ እንደገና ደግሞ ወደዚህ መንቀሳቀስ አለበት። ከዚህ ወደዚህ መንቀሳቀስ አለበት። ይሄ ኦብጀክት ነው እዚህ ጋር የምታዩት መንቀሳቀስ አለበት ይለናል። ኢን ዘ ሴም ዳይሬክሽን አዝ ዘ ዳይሬክሽን ኦፍ ዘ ዲስፕሌስመንት ኦፍ ዘ ኦብጀክት ኢፍ ኤ ፎርስ ኢዝ አፕላይድ ኢን ዘ ዲፈረንት ዳይሬክሽን ዳን ዘ ዳይሬክሽን ኦፍ ዘ ዲስፕሌስመንት ኦፍ ዘ ኦብጀክት ኖት ወርክ ኢዝ ዳን። ስራ ስራልን አንችልም። ከዲስፕሌስመንቱ በተለያየ ዳይሬክሽን ከዲስፕሌስመንቱ ይልቅ በተለያየ ዳይሬክሽን ፎርሱ ኦብጀክቱ እንዲያንቀሳቀሰው ካደረገው ስራ ተሰራ ልንል አንችልም ማለት ነው። ኦኬ እሺ፣ ለምሳሌ ቦክስ ሊፍትድ አፕ ፍሮም ዘ ግራውንድ የሚለን የቅድሙን ያየነው ፊገር ነው። ኢን ፊዚክስ ኤ ፎርስ ዳዝ ወርክ ኦን አን ኦብጀክት ኢፍ ኢት ኬዝስ ዘ ኦብጀክት ቱ ሙቭ። ለምሳሌ እዚህ ጋር የተቀመጠውን ኦብጀክት ወደዚህ ካንቀሳቀሰው ብቻ እዚህ ጋር ፎርስ አፕላይ ያደረግነው ፎርስ ወደዚህ ዲስፕሌስመንቱ ዲስፕሌስ እንዲያደርግ ያደረገው እቃ ዲስፕሌስ ሲደረግ ብቻ ፎርስ ማነው ስራ ተሰራ ልንል እንችላለን ማለት ነው። እሱን ነው የሚለን ወርክ ደን ዌን ፎርስ ምንድነው አፕላይድ ቱ አን ኦብጀክት ኤንድ ኦብጀክት ሙቭስ ስሩ ዘ ዲስፕሌስመንት ኤስ ኢን ዘ ዳይሬክሽን ኦፍ ዘ ፎርስ ነው። ኤፍ ታይምስ ኤስ እቺ ዲስክራይብ የሚያደርግልን እሱ ነው። እንደቀደም እንደነገርኳችሁ እዚህ ጋር ኦብጀክት አለ ብንል ወደዚህ እዚህ ጋር ፎርስ አፕላይ ተደርጎበታል። አሁንም ፓራላል ዲስፕሌስመንቱ ወደዚህ ነው የሚሄደው፣ ከዚህ ወደዚህ ነው ዲስፕሌስመንቱ። ስለዚህ ዲስፕሌስመንቱ ከዚህ ወደዚህ ከሆነ ኦብጀክቱ እዚህ መጣ ማለት ነው። ከዚህ ሲገፋው እዚህ መጣ ኦብጀክቱ። ዜን በዚህ ጊዜ ስራ ስራ እንላለን። ምክንያቱም ወርክ ኢኳልስ ቱ ኤፍኤስ ይመጣል። ኮስ ቴታ ፓራላል ስለሆኑ ዜሮ ነው የሚመጣው። ኮስ 0 ዲግሪ ደግሞ አንድ ነች። ኦኬ እሺ፣ እዚህ ጋር ዌር ኤፍ ፎርስ ኢን ዘ ዳይሬክሽን ኦፍ ዲስፕሌስመንት ኦን ኦብጀክት ኤስ ኢን ዘ ማግኒቱድ ኦፍ ዘ ዲስፕሌስመንት ነው። ዴፊኒሽኑን እንግዲህ እዚህ ጋር እንደምታዩት መጽሐፋችሁ ላይ ብሪፍ ላይ ያስቀምጦታል። ወርክ ኢዝ ስካላር ኳንቲቲ ነው። የስ ወርክ ኢዝ ስካላር ኳንቲቲ ኢቭን ኢፍ ኢት ኢዝ ዘ ፕሮዳክት ኦፍ ቬክተር ኳንቲቲስ የሁለት ቬክተር ኳንቲቲዎች ውጤት ቢሆንም ምንድነው ማለት ነው? ስካላር ኳንቲቲ ነው ማለት ነው። ዘ ኤስአይ ዩኒት ኦፍ ወርክ ኢዝ ኒውተን ሜትር ኤስአይ ዩኒት። ምክንያቱም ወርክ which is equals to ኤፍ ካል ኤፍ ማለት ምን ማለት ነው? ኤስአይ ዩኒቱ ኒውተን ነው። ኤስ ሜትር ኒውተን ሜትር which is equals to ጁል። ይሄ 1 ኒውተን ሜትር በዚህ አጋጣሚ ከአንድ ጁል ጋር እኩል ነው ማለት ነው። 1 ኒውተን ሜትር እኩል ነው 1 ጁል ጋር እኩል ነው ማለት እንችላለን ማለት ነው። እዚህ ጋር ዲፋይን የሚያደርግልን ይሄ ነው። ኦኬ ለምሳሌ ኤግዛምፕሏን እንስራ ተማሪዎች። ጊቭን እናውጣ። ለምሳሌ ኤ ቦይ ፑሽስ ኤ ቦክስ ኤ ፎርስ ኦፍ 16 ኒውተን ስሩ ኤ ዲስፕሌስመንት ኦፍ 12 ሜትር ኦን ኤ ሆሪዞንታል ሰርፌስ። ለምሳሌ የሆነ ልጁ ከዚህ ጋር የተቀመጠ ኦብጀክት አለ በቃ። ስለዚህ እዚህ ጋር ፎርስ አፕላይ ያደረገበት ዜን ይሄ ኦብጀክት ወደዚህ መጣ። ይሄ ኦብጀክት ወደዚህ ዲስፕሌስ ተደረገ። ከዚህ እስከዚህ መጣ። ዲስፕሌስመንቱ ስንት ነው? 12 ሜትር ነው። እዚህ ጋር 12 ሜትር ከዚህ እስከዚህ ሲመጣ ፎርሱ ምን ያህል ነው? ማነው ወርኩ ምን ያህል ነው የሚለን ጊቭን እናወጣ እስኪ። እዚህ ጋር ጊቭን ስናወጣ ፎርሱ ስንት ነው? 60 ኒውተን ተሰጥቶናል። ኤሱስ ስንት ነው? ኦኬ ኤስ ስንት ነው? 12 ሜትር ተሰጥቶናል። ቴታው ኢኳልስ ቱ 0 ምክንያቱም ፓራላል ናቸው። እዚህ ጋር ምን ብሎ ገልጾልናል? ፓራላል ቱ ዘ ዳይሬክሽን ኦፍ ዘ ዲስፕሌስመንት ኦፍ ዘ ቦክስ። ከቦክሱ ጋር ፓራላል ነው። ፎርሱም ወደዚህ ነው፣ ዲስፕሌስመንቱም ወደዚህ ነው ሄደው። ወደዚህ ቢሆን ኖሮ ሌላ ጉዳይ ነበር፣ ወደዚህ ነው ሄደው። ወይም ወደዚህ ቢሆን ኖሮ ሌላ ጉዳይ ነበር። ስለዚህ ፓራላል ናቸው ማለት ነው። ስለዚህ ምን ይሆናል ፕሮዳክቱ የዚህ መልስ? ወርክ which is equals to ኤፍ ታይምስ ዲስፕሌስመንት። ኦኬ ስለዚህ እዚህ ጋር ወርክ which is equals to 60 ሲባዛ በ12 ኦኬ 60 ሲባዛ በ12 ሲባዛ በ1 ምክንያቱም ኮስ ቴታ ብለናል አይደል? ወርክ which is equals to ኤፍኤስ ኮስ ቴታ ብለናል። ያ ማለት ኤፍኤስ ኮስ ቴታ እዚህ ጋር ስንት ነች ማለት ነው? ቴታ እዚህ ጋር 0 ነች፣ ምክንያቱም ፓራላል ስለሆኑ። ዜን ይሄ ስንት ይመጣል? እዚህ ጋር ስታበዙት 60 ሲባዛ በ12 አይ ቲንክ 6 ሲባዛ በ12 720
720 ኒውተን ሜትር ኦር ጁል ማለት ትችላላችሁ። ስለዚህ እዚህ ጋር ወርክ ምን ያህል ማለት ወርክ ስንት ይወጣል ማለት ነው? ወርክ ኢኳልስ ቱ 720 ጁል ወይም ኒውተን ሜትር ይሆናል ማለት ነው። ይሄ ነው ኤግዛምፕላችን ነው የምታመለክት። ኤክሰርሳይሷን ደግሞ እንስራ እስኪ። ኤክሰርሳይሷን እንስራ። ይኸው መልሱ እዚህ ጋር ልላችሁ እዚህ ጋር ሰርቶትን መጻፋችሁም ይኸው 720 ጁል ነው ማለት ነው። ኦኬ ለምሳሌ ኤክሰርሳይሷን እንስራ እስኪ። በጣም ኢንተረስቲንግ የሆነች ጥያቄ ነች። በጣም ኢንተረስቲንግ ምንድነው የሚለን? ራይት ዘ ኮንዲሽንስ ፎር ወርክ ደን ቱ ቢ ዜሮ። ወርክ ደን ዜሮ ስለመሆኑ ማብራሪያ ይስጡ ነው የሚለን። በአጭሩ እንደዚህ ማድረግ እንችላለን። እሱን ነው ማብራሪያ ይስጡ የሚለን እሱን ነው። ስለዚህ እንግዲህ ወርክ ዜሮ የሚሆነው መቼ ነው ለማለት ነው። በቃ በመጀመሪያ ሶስት ሲቹዌሽኖች አሉ። ወርክ ፖዘቲቭ የሚሆንበት፣ ወርክ ኔጌቲቭ የሚሆንበት፣ ወርክ ፖዘቲቭ ኔጌቲቭ ዜሮ የሚሆንበት። ፖዘቲቭ መቼ ይሆናል? ቅድም እንደገለጽኩት ፓራራል ሲሆን ኤፍ ፓራራል ቱ ኤስ፣ እነዚህ ሁለት ላይኖች ፓራራል ናቸው ለማለት ነው። የኛውስ ኔጌቲቭ የሚሆነው መቼ ነው? ኔጌቲቭ የሚሆነው መቼ ነው ስንል ፎርስ ኦፖዚት ቱ የኛው ኦፖዚት ለማለት ነው ኤስ። ይህ ምንድን ነው? ስኳለሱ ኔጌቲቭ ይሆናል። ዜሮስ የሚሆነው ኤፍ ፐርፐንዲኩላር ቱ ኤስ። በቃ ስለዚህ መልሱን አገኘ ነው ማለት ነው። ኤፍ ፐርፐንዲኩላር ቱ ኤስ። ለምን እንደዚህ ይመጣል ብለን መጠየቅ እንችላለን። ወርክ which is equals to ኤፍ ኤስ ኮስ ቲታ ካል ቴታ እዚህ ጋር ስንት ነች? 90 ዲግሪ ነች። ምክንያቱም ፎርሱ ወደ ላይ ቢሆን ለምሳሌ ፎርስ ወደ ላይ ቢሆን ዲስፕሌስመንቱ ደግሞ ወደዚህ ቢሆን በመካከላችሁ 90 ዲግሪ ሰራ ማለት ነው እኮ ምንም ሌላ ነገር የለውም 90 ዲግሪ። ስለዚህ መፈለግ ነው ቀጥ ክሮስ ፕሮዳክት ታደርጉት። ኤፍ ወደ ላይ ነው ኤፍ ኤስ ኮስ ቴታ ታደርጉት። ቴታ ስንት ነው? 90 ዲግሪ። ኮስ 90 ዲግሪ ደግሞ ዜሮ ነው which means work is equals to fs 0 work is equals to 0 የመጀመሪያው ኤክስፕላኔሽን ይሄ ነው ማለት። ስለዚህ ለመጀመሪያው መልስ አንሰር ለመጀመሪያው መልስ work is equals to 0 when ኤፍ ወይም ፐርፐንዲኩላር ቱ ኤስ ስለሚሆን ነው ማለት ነው። ኮንዲሽኑን ጻፉ ነው የሚለን ይሄ ነው። በቃ ዜሮ የሚሆንበት ሲቹዌሽን ፐርፐንዲኩላር ሲሆን ነው ማለት ነው። ወይም ሌላ ሲቹዌሽንም ይኖረናል ተማሪዎች። ሪሜምበር ለምሳሌ የሆነ ኦብጀክት እዚህ ጋር አለንበል የሆነ ኦብጀክት ተሸክማችሁ ብትቆሙ ከመሬቱ ላይ ሆልድ አድርጋችሁ ብትቆሙ ዲስፕሌስመንቱ ምንድነው? ዜሮ ነው ማለት ነው። which means work is equals to 0 when s which is equals to 0 ሲሆን ወይም ፎርስ አፕላይም ካልተደረገ ዜሮ የሚሆንበት ሲቹዌሽኖቹ እነዚህ ናቸው ማለት ነው። እነዚህ ናቸው። ኦኬ ተማሪዎች ሁለተኛው ጥያቄ ጋር እንሂድ። ይቺን እንደ ማስታወሻ ብትይዙ በጣም ጥሩ ኮንሴፕት ነች። ሁለተኛው ጥያቄ ጋር ብንሄድ what will be the work done by your hand if you hold your exercise book at 1 meter height for 2 hours? እዚህ ጋር ለምሳሌ እናንተ ቆማችኋል። እንግዲህ ይሄ መሬቱ ነው ብንል ይሄ ስንት ነው? 1 ሜትር ነው። እዚህ ጋር እንደዚህ አድርጋችሁ ይዛችሁታል ብንል ይህንን ኦብጀክት እንደዚህ አድርጋችሁ ይዛችሁታል ብንል ኦብጀክቱን ያዛችሁት እንጂ ዲስፕሌስ አላደረገም። which means ዲስፕሌስመንቱ ዜሮ ነው ማለት ነው። ፎርሱ አፕላይ ተደርጓል ኦፍ ኮርስ ምኑ ጋር ኦብጀክቱ ላይ ግን ዲስፕሌስመንቱ ዜሮ ነው ማለት ነው። which means work is equals to f times s ነው አይደለ? work which is equals to f times 0 work which is equals to 0 ይመጣል ማለት ነው። ምክንያቱም እናንተ ሄት አለ ማለት ከመሬቱ ላይ ጀስት እጃችሁ ያለበት ከፍታ ብቻ ነው እንጂ ዲስፕሌስመንት ነው ማለታችን አይደለም። ኦብጀክቱን የተሸከማችሁበት ርቀት ነው። ያ ኦብጀክት ግን ዲስፕሌስ አላደረገም፣ ፎርስ አፕላይ ተደርጎ። ስለዚህ ይህም ዜሮ ይመጣል ማለት ነው። እነዚህን ጥያቄዎች ሪሜምበር በጣም ጠቃሚዎች ናቸው፣ አስተውሏቸው ማለት ነው። ኦኬ
ኤግዛምፕሎችን እስኪ እዚህ ጋር ምን ኤግዛምፕል እዚህ ጋር አንድ ኤግዛምፕል አለ እንየው ለማጠናከር ይረዳናል ማለት ነው። ጥያቄው ምን ይላል? how much vertical force is required to lift a load vertically to a height of 3 meter if the work done is 600 G given እናወጣለን እዚህ ጋር given ማውጣት ተማሪዎች ሁሌም ስራ ያቀልልናል። ኦኬ ጊቨናችን ምንድነው? የተሰጠው ወርክ ተሰጥቶናል። ኤስአይ ዩኒቱም ይነግራችኋል 600 ጁል። ሌላ የተሰጠ ምን አለ? ዲስፕሌስመንት ስኳልስቱ 3 ሜትር። ይሄው ቨርቲካሊ ሊፍት ተደርጓል። ሄት አይደለም እዚህ ጋር የሚነግራችሁ ሄት ቢሆንም ግን የእንትኑ የወጣበት ኦብጀክት ነው እንጂ እንደ ቅድሙ እዚያ ኤክሰርሳይዝ ላይ እንደሰራ ነው ሁለተኛው ጥያቄ እንዳትወስዱት። ቢኮዝ እዚህ ጋር ቨርቲካሊ ሊፍት የተደረገበት ነው ወደ ላይ ወጣበት ነው የሚለን። ስለዚህ የተጠየቀው ምንድነው? if the work is done how much vertical force ቨርቲካል ፎርስ ወደ ላይ ሊፍት ያደረግንበት ፎርስ ምን ያክል ነው? ይህን 3 ሜትር ዲስፕሌስ ያደረግንበት ወይም ሊፍት ያደረግንበት ስራው የተሰራው ስራ ምን ያህል ቢሆን 600 ጁል ቢሆን። ስለዚህ ሲምፕሊ ከዴፊኒሽኑ መነሳት ፎርስ ከፎርሙላው መነሳት ነው። ፎርስ ታይምስ ዲስፕሌስመንት ብንል ማን የተጠየቀው? ኦቨር ዲስፕሌስመንት ይሄ በዚህ ካንስል ይሆናል። ዜን ፎርስ which equals to ወርክ ኦቨር ዲስፕሌስመንት። ወርክ ስንት ነው? 600 ሲካፈል ዲስፕሌስመንት 3 ብቻ ነው 3 ሜትር። ዜን እዚህ ጋር ፎርስ which equals to ስንት ይመጣ ማለት ነው? 600 ሲካፈል ለ3 200 ኒውተን አፕላይ ያደርጋቸዋል ማለት ነው። ይሄን 600 የሚሆን ስራ ለመስራት ወይም 3 ሜትር ያንቀሳቀሳችሁት በምን ያህል ማለት ነው? በ200 ኒውተን ሜትር ወይም ስለዚህ ይሄኛው ፎርስ which equals to 200 ኒውተን ሜትር ኦር ጁል ነው ማለት ነው። ይሄ ነው እቺ ኤግዛምፕሏ በጣም ጠቃሚ የሆነች ኤግዛምፕል ስለሆነች ስለዚህ ፋይናሊ ይሄንን ታገኛላችሁ ማለት ነው። ኦኬ ኮንክሉዥኑ ይሄ ነው። ይሄንን ታገኛላችሁ ማለት ነው። እንግዲህ ኬ ኮንሴፕት አለች ይችን እንያት እስኪ በጣም ጠቃሚ ኮንሴፕት ስለሆነች work is the product of force and the magnitude of the displacement in the direction of the force. force product in the direction of the displacement means F parallel to S የሚለውን ለመግለጽ work is transfer of energy from one object to another through the force. ኤነርጂ ትራንስፈር ይደረጋል። ለምሳሌ ይህን ኦብጀክት ብትገፉት ወደዚህ ቢመጣ ኢነርጂ ትራንስፈር ያደረጋል። ይሄው ፎርስ እዚህ ጋር አፕላይ ያደረጋችሁ አይደለ? ወደዚህ ኢነርጂ አፕላይ ተደረገ ማለት ነው። ትራንስፈር ይደረጋል ማለት ነው። through the force በፎርስ አማካኝነት ኢነርጂ ትራንስፈር ተደረገ ማለት ነው። ኦኬ ይሄ ነው የሚገልጽላችሁ። ኬ ኮንሴፕቷ ይቺ ነች። force does work on an object when the object is displaced in the direction of the applied force. ለምሳሌ ፎርሱም ወደዚህ ቢሆን ቅድም እንደገለጽኩላችሁ ይህን ኦብጀክት ወደዚህ ዲስፕሌስ ቢያደርገው ፎርሱም ወደዚህ ቢሆን ዲስፕሌስመንቱም ወደዚህ ቢሆን ስራ ተሰራ ልንለው እንችላለን ነው የሚለን። ይሄ ነው ኦኬ። ስለዚህ ተማሪዎች ለዛሬው ያለን ሀሳብ ስለ ኮንሴፕትስ ኦፍ ወርክ ይህንን ይመስል ነበረ። ስለዚህ ቪዲዮን ሰብስክራይብ እንድታደርጉ ወይም ላይክ ሼር እንድታደርጉ በአክብሮት ጠይቃችኋለሁ። ስለተመለከታችሁ አመሰግናለሁ። መልካም ቀን ይሁንላችሁ ተማሪዎች።